ቡና ሁሉ ጊዜ ስራዬ ነው። መነጥራለሁ። ለቀማ ሲደርስ ቀዩን ለቅማለሁ። በቃ ሁሉ ነገር ስራ አለው ቡና። ቡና እንደ ሶሳይቲ እዛ ላይፍ ስታይል ከመሸጡም በፊት ኤክስፖርት ኮሞዲቲ ከመሆኑም በፊት ለኛ በተለይ ለእናቶች for generations of mothers it was like their social drink. ሽታውም ደስ ይላል። አነቃቂም ነው። ጠጥተን ስንነሳ ድካማችን ሁሉ ይነሳል። ቤቱንም ያሞቃል። ቡና ደስ ይላል። ገበሬዎች ጋር ጓሯቸው ነው የሚበቅለው። ኢንጆይ ያረጉታል። ቡናውን ማምረቱን ኢንጆይ ያረጉታል። ለቅመው ለራሳቸውም ኮንሰምፕሽን ይሁን ለገበያ ማቅረቡ ደስ ይላቸዋል። ግን ሪዋርዲንግ አይደለም። ፕራክቲካሊ እስከ 95% ወደ ታችኛው ቫልዩ ቼን ስቴጅ ሴቶች ናቸው። 95% ይደርሳል። ላይ ሲመጣ ግን ወደ 30 ስለሚሄድ አቨሬጅ ውስጣዎቹ ይጣፋል ማለት ነው እና 70-75 ሴቶች ቡና በጣም ይሰራሉ። ያው ሴት ከሌለ ምንም ነገር ዋጋም የለውም። እንግዲህ ተጠቃሚ አይደለም። ላይፍ ስታይሉን እና ካልቸሩን ፕሮሞት ስለማናደርገው ስለማንሰራበት እንደማንኛውም በቃ ሸቀጥ ተሽጦ የሚያመጣውን ያመጣል። የኢኮኖሚ ዋልታ ተብሎ ይዘፈንለታል። ለፈው ስንት ዘመን የኢኮኖሚ ዋልታ ከተባለ ማጆሪቲው አምራችና በቡና ዳይሬክትሊ ወይ ኢንዳይሬክትሊ ይጠቀማል የሚባለው 25 ሚሊዮን ህዝብ ካለው ፖፑሌሽን አሁን እየተጠቀመ ነው ወይ? ያንን ብዙ የተማረ እና የቡና ነገር ገብቶት የሚቆረቆረው ትውልድ ማምጣት ይፈልጋል። ቡና ላይ በሰራ ብዙ ጥቅም አለው። ያው ሴቶች ከድሮ አኗኗራቸው ሊላቀቁ ይችላሉ። ራሳቸውን ችሎ ከባለቤታቸው ራሳቸውን አውጥቶ መኖር ይችላሉ። በቃ ተጋግዞ የተሻለ ከድሮ ኑሮ ተሻሽሎ መኖር ይችላሉ ማለት ነው። ቡና ሁሉ ነገር ነው። ቡና ቁጥር የለውም። የሚያብላንም የሚያኖረንም እሱ ነው ለማለት ይቻላል።